ከእንደዚህ አይነት ከረከሰ ትዳር ፈጣሪ ይጠብቃል። የጾም ወር ላይ እንዲህን አይነት ነገር መስማት እኛ አንፈልግም ነበር። ከሀገር ውጭ ያላችሁ ሰዎች ተጠንቀቁ። የማይሆን ብልግና ነው፣ አትደግፏቸው። ያለ መደገፍ እንጂ ከባህል ከማንነት ያፈነገጠ። ሰላም እንደምናላችሁ ውድና የተከበራችሁ የቺፕስ ቲዩብ ቤተሰቦች፣ የእኛ ቤተሰቦች እንደምናላችሁ፣ እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለን ይኸው አለን፣ እግዚአብሔር ይመስገን። እንደምናችሁ ለጤንነታችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ተከታታዮቻችን፣ ተመልካቾቻችን ፈጣሪ ያክብራችሁ። እያያችሁን እየተመለከታችሁን ስለሆነ በጣም እናመሰግናለን። እንግዲህ ቤተሰቦቻችን ያው እንደተለመደው እንደ ሁልጊዜው ዛሬም በአዲስ ሀሳብ፣ በአዲስ ኢነርጂ፣ በአዲስ ሀሳብ መተናል ማለት ነው። ሀሳቦቻችንን ለሚገነቡ ነገሮች ለተሻለ ነገር፣ ለተሻለ መልካም፣ ለተሻለ ቀን ነው እንግዲህ ሀሳብና ተግሳጾቻችን የምንሰጠውና ቤተሰቦቻችን ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩልን እንላለን። እንግዲህ ቤተሰቦቻችን ትላንትና አመሻሹን በእነዚህ በምናውቃቸው በጓደኞቻችን በወዳጆቻችን በምንከታተላቸው ሰዎች ቤት ላይ የተለያዩ ቪዲዮዎች እያየን ነበረ። በተለይ ደግሞ ትላንትና አመሻሹን በሩት የዩቲዩብ ቻናል ላይ የተለቀቀ ቪዲዮ አለ። እኔ ስለ ዩቲዩቡ ወይም ደግሞ ስለተለቀቀው ጉዳይ ምንም ነገር ልር ሳይሆን እንዳጠቃላይ እንደ ጀነራል ፈጣሪ ይጠብቃችሁ ለማለት ብቻ ነው። በእውነት የእነሱን ቪዲዮ የምትከታተሉ ሰዎች፣ የእነሱን ቪዲዮ እያያችሁ ያላችሁ ሰዎች ወይም ደግሞ እንደነዛን አይነት ተመሳሳይ ኮንተንት ያላቸው ዩቲዩብ የምትከታተሉ ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ተጠንቀቁ። እንዲህ አይነት የዩቲዩብ እንትን ላይ ጊዜያችሁን የምታጠፉ ሰዎች ተጠንቀቁ። እየተደረገ ያለው ነገር እየሆነ ያለው ነገር እኔ በበኩሌ አልተመቸኝም፣ አይስማማንም። ለእኛ ባህልም የሚስማማ ነገር አይደለም። ደጋግመን እየተናገርን ነው። ልብ ያለው ልብ ይበል ነው እና ልብ ያለው ሰው ያስተውል፣ ይመርምር፣ እየሆነ ያለውን ነገር ይመልከት። በእውነት በዚህ በጾም ወር በሙስሊሙም በክርስቲያኑም ወገኖቻችን የጾም ወር ላይ እንዲህን አይነት ነገር መስማት እኛ አንፈልግም ነበረ። ይህንን ጾም እኛ በተቻለን መጠን ወደ ፈጣሪያችን የምንታረቅበት፣ በተቻለን መጠን ጸሎት የምናደርግበት፣ ዱዓ የምናደርግበት፣ ለሀገራችን ለሕዝቦቻችን የምንጸልይበት ነው። በተለይ ደግሞ በዚህ ወቅት የተለያዩ ቦታዎች ላይ ጦርነት እንሰማለን፣ አላስፈላጊ ነገሮችን እንሰማለን። እንዲህ እርስ በርስ ግጭት በበዛበት በዚች ሀገር ላይ እንዲህን አይነት ያልተለመዱ ነገሮችን ስናይ ተው እንላለን። እናንተም የምታዩ ሰዎችን ደግሞ ስትኖሩ ተው ባካችሁ፣ አትዩ፣ ይሄን ነገር አትዩ። ብታዩም የሚገነባ ሀሳብ ስጡ። የምትደግፉ ሰዎች አሁንም ልቦና ይስጣችሁ ፈጣሪ። ደስ የሚለው ደግሞ የምንከታተለው እንዲህ አይነት ነገሮችን እየተከታተልን ያለን ሰዎች እስልምናም ክርስትናም ሃይማኖት ላይ ያለን ሰው ነን እና የምትደግፉ ሰዎች ጸሎታችሁን፣ ጾማችሁን እንደው ፈጣሪ ይቀበላችሁና ልክ አይደላችሁም፣ በስነ ስርዓት በትክክለኛው መንገድ ሂዱ። የምትቃወሙ ሰዎች ደግሞ እውነት ፈጣሪ ትዕግስቱን ሰጥቷችሁ ሌላም ነገር ደግሞ በሌላም ደግሞ ነገሮች ተቃወሟቸው። ምክንያቱም እኔ የምሰራው ነገር ለሰው ላይ ገነባ ላያስተምር ይችላል። ግን ደግሞ ኦዲየንስ ተመልካች በራሱ የሚያስተካክልኝ ብዙ ነገር አለ እና ኦዲየንስ ስንሆን ማስተካከል የምንችላቸው ነገሮች ይኖራሉ ብዬ ስለማምን ነው በየጊዜው በሰሞኑ እንዲህ አይነት ተከታታይ ቪዲዮዎችን የምሰራው እና እናንተም ታዲያ ቤተሰቦቻችን፣ እናንተም ተመልካቾቻችን ይህንን ነገር ከመቃወም ዞር አትበሉ። ይህንን ነገር ተው ከማለት ዞር አትበሉ። በተለይ ደግሞ ይሄ ጾታዊ ግንኙነት ላይ ያሉ ሰዎች ላይ ጾታዊ ግንኙነት በፍቅረኝነት ሆነው የመጡ ሰዎች እንዲህ አይነት እየተቀራረሱ እርስ በርስ እየተያዩ ምናምን የሚያደርጉት ነገር ጭራሽ እኛን የሚመጥን ነገር አይደለም። በብዙ ደግሞ እየተመለከታችኋቸው ያላችሁ ሰዎች ከኢትዮጵያ ውጭ የምትኖሩ ሰዎች ናችሁና እንዲህ በጾታ ላይ ተኮር ያደረጉ ነገሮች ሲሰሩ አትደግፉ፣ ባካችሁን አትደግፉ። እነሱ ልጆች ሊሆኑ ይችላሉ። እነሱ በጣም ገና ሮጠው ያልጠገቡ ሊሆኑ ይችላሉ። እናንተ ግን ህይወት ከእናንተን ብዙ ያስተማረቻችሁ ነገር ሊኖር ይችላል። ኑሮ በራሱ ቻሌንጅ፣ ይሄ ፈተና በራሱ ብዙ ያስተማራችሁ ነገር አለ።
ሀገራችሁን ለቃችሁ የሄዳችሁት በጣም ብዙ 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 ቻሌንጆችን አልፋችሁ እንደሆነ እናውቃለን፣ እንረዳለን። እኔ በበኩሌ በጣም ብዙ እረዳለሁ እና ከእንደዚህ አይነት ከረከሰ ትዳር ፈጣሪ ይጠብቃችሁ። የረከሰ ትዳር ነው ይሄ፣ ሰይጣን የገባበት ጓደኝነት፣ አብሮነት ነው። እንዴት ፍቅረኛውን በእንደዚህ አይነት ልክ ለመፈተን ይፈልጋል? ትዳር እኛ ድሮ ስናውቀው የእርስ በርስ ባልና ሚስት ጉዳይ ነው፣ የባልና የሚስት ጉዳይ ነው ሰዎች ሲነግሩን ስንሰማ እና ባልና ሚስት ከነሱ በላይ ከሆነ ትልልቅ ሰዎችን ነው ለመፍትሄ የሚጠቀሙት። እና አሁን እኛ ላይ ደግሞ እየሆነ ያለው ነገር፣ እኛ ወዳጆች ላይ፣ እኛ የምንከታተላቸው ሰዎች ላይ ደግሞ እየሆነ ያለው ነገር እጅጉን ይከብዳል። እጅጉን ይከብዳል ማለት ይሄ ዘመናዊነት ያመጣብን፣ ይሄ ግሎባላይዜሽን የሚባለው ነገር ያመጣብን ሰይጣናዊ ተግባር እና ሰይጣን በመካከላቸው ላይ ሰፍሯል። ዱዓ የምታደርጉ ሰዎች ለነሱ ዱዓ አድርጉ። ጸሎት የምታደርጉ ሰዎች የምትወዷቸው ከሆነ ጸሎት አድርጉላቸው፣ የምትወዷቸው ከሆነ ጸልዩላቸው እንጂ ልክ አይደለም። እንዴት እንደዚህ ይደረጋል? ፕራንክም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን በጣም ብዙ ተከታታዮች አሉ። በጣም ብዙ የእነሱ ተከታዮች አሉ። በ100 ሺህ ቤት እስከ 200 እስከ 300 ሺህ ነው የሚከታተሏቸው የሚያዩዋቸው ሰዎች እና ለእነሱ የሚመጥኑ ነገሮች አይደሉም። በዛ አጋጣሚ ደግሞ ከልጆች ጋር፣ ከህፃናት ጋር፣ ከተለያዩ ሰዎች ጋር ቲቪ ከፍተው ሊያዩ የሚችሉ ሰዎች አሉ እና እናንተ የምታዩቸው ይሄኔ ቲቪ ከፍታችሁ ሊሆን ይችላል። ይሄንን የምታዩት ቲቪ ከፍታችሁ ሊሆን ይችላል እና ለተመልካች ግን የሚመጥን ነገር አይደለም። ለእኛ ኑሮ፣ ለእኛ ለኢትዮጵያውያኖች ኑሮ የሚመጥን ነገር አይደለም። እኛ በጣም በብዙ ባህል ውስጥ በጣም በብዙ ነውር ነው የሚባል ነገር ውስጥ ነው ያደግነው አይደል እንዴ? ነውር ነው፣ በነውር ውስጥ ያለፍን ሰዎች ነን እና ትዳራችሁን አሁን እያበቃ ይመስለኛል ይሄ ድራማ እና ትዳራችሁን የምትመሩት በእንዲህ አይነት በፉክክር አይደለም። በፉክክር ምናምን ትዳር አይመራም። አንቺ ትብስ አንተ ትብስ ተባብሎ ተቻችሎ በመኖር ነው። በጣም ብዙ የሚያስተምሩ ዩቲዩብ ላይ ያሉ የካፕል ላይፎችን የሚያሳዩን ሰዎች አሉ። በዛው ልክም በጣም ብዙ ተከታታይ ያሏቸው ሰዎች እንዳሉ እናውቃለን እኮ። ታዲያ ለምን ከእነሱ ጋር ተፎካክራችሁ ለምን እንደዚህ አይነት ስራ አትሰሩም? ወንድ ከሆናችሁ ልብ ካላችሁ አቅም ካላችሁ እንደዚህ አይነት ስራ ለምን አትሰሩ? እናያለን። በጣም ብዙ የቡታጅራ ልጆችም ሆነው ካፕል ሆነው በጣም ብዙ ደስ የሚሉ ነገሮችን እየሰሩ ያሉ ልጆች አሉ። ግን እንደዚህ ዓለም አቀፍ ሀገር አቀፍ ውሸታሞች ደግሞ አንዳንዴ እንደዚህ አይነት ነገር ያሳዩናል እና ትዳርም ቢሆን ወደፊትም ካሰባችሁ እንደዚህ አታድርጉ። እንደገናም ደግሞ እናንተ የምትከታተሏቸው ሰዎች በጣም ብዙ ሺህ ሰዎች ትከታተሏቸው ያላችሁ፣ ለእነሱ የሚሆነውን ነገር መግቧቸው፣ ለእነሱ የሚሆነውን ነገር ምከሯቸው እንጂ የምትደግፉ ሰዎች እረፉ። ይሄ ከባህል ከማንነት ያፈነገጠ ነገር ነው። እረፉ ስንባልም ደግሞ እንተዋወቃለን። እኛ ሀበሻዎች ነን። እርስ በርስ ያሳደጉን የተለያየ ቋንቋ ብንናገርም በነውር ውስጥ ነው እያንዳንዳችን። ሀበሻ አንድ ነው እና እንደ ሀገር ልክ አይደለም፣ እንደ ኑሯችን ልክ አይደለም፣ እንደ ድህነታችን አይደለም። ይሄ እንደ ድህነታችን በሚለው ያስማማናል። እንደ ድህነታችን አይደለም ይሄ እየተሰራ ያለው ነገር እና በጣም በሚያብለጨልጭ በጣም እንትን በሚል ቤት ውስጥ ተቀምጠው ምናምን እኛ ላይፍ ላይ ምናምን እንደዚህ ማላገጥ እንዴ! ትዳርና ትዳር ቢፋታስ በዚህ አይነት ሁኔታ ባልና ሚስቶች እርስ በርስ ቢጋጩስ? ስለዚህ ቤተሰቦቻችን፣ ተመልካቾቻችን፣ ተከታታዮቻችን እነሱን የምትከታተሉ ሰዎች እባካችሁ ምከሯቸው። በኮመንት ስትጽፉ ስድብ ሳይሆን ምክር ስጡ። ምክር ለሰውን ያንጻል፣ ተግሳጽ ሰውን ያንጻል እና መናገር መሰዳደብ ሳይሆን ነውር ነው። ይሄ የማይሆን ብልግና ነው። ይሄ የማይሆን ነውር ስራ ነው ልትሏቸው ይገባል። ይሄንን ትዳር እንዲህ አይነት ትዳር ፈጣሪ አይፈቅደውም። ይሄ ሴጣን ያለበት ትዳር ነው በሏቸው። ስለዚህ እናንተ በኮመንት መናገር ትችላላችሁ። ቤተሰቦቻችን በተለያዩ አማራጮች ውስጥ እየገባችሁ ልትመክሯቸው፣ ላትደግፉላቸው ይዋቸው፣ ግን አትደግፏቸው። ያለመደገፍ ይቻላል እና ያለመደገፍ ይቻላል። ለእኛ የምትሰጡን ሀሳቦችንም እየሰማን ነው። ቤተሰቦቻችን ይህንን አስመልክተን ነው እንግዲህ ዛሬ ቪዲዮ ይዤላችሁ የመጣሁት። ተከታታዮቻችን እስካሁን አብራችሁ ስለቆያችሁ፣ እስካሁን ስለተከታተላችሁ፣ ጨርሳችሁ ስላያችሁን በጣም እናመሰግናለን። ይሄ ሀሳብ ከተመቻችሁ ሀሳቡን ለማሳደግ ሼር ምናምን ማድረጋችሁን አትርሱ።
በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።